ዘርዓ ያዕቆብ ስለ ጸሎትና ስጋዊ መንፈሳዊ ስራ እንዲህ ሲል እንዲህ ይላል። ጠዋትና ማታ የምጸልየው ጸሎትም እንደዚህ ነው። ፈጣሪና ጠባቂ ሆይ ሰግድልሃለሁ፣ በሙሉ ልቤም እወድሃለሁ። በዚች ሌሊት ስለ ያረክልኝ መልካም ነገር አመሰግንሃለሁ። ጠዋትም እንዲህ እላለሁ፣ በዚች ቀን ጠብቀኝ፣ በዚች ቀንም እንዲሁ። ማታ ደግሞ እንዲህ እላለሁ፣ በዚች ሌሊት በዚች ዕለትና በሕይወቴ ዘመን ሁሉ በእኔ ላይ ያለን ፈቃድህን አውቅና እፈጽመው ዘንድ አዋቂ አድርገኝ፣ ኃጢአቴንም ይቅር በለኝ። ለሕይወቴም የሚያስፈልገኝንና የሚበቃኝን ያህል ሁሉ ጊዜ ስጠኝ። በአንተ በመታመኔም ሁሌ አጽናኝ ይልና ከዛ በኋላ ነገር ግን እልሃለሁ ሳለ ይሄን ሁሉ አይተህና ሰምተህ ከበረከት ፍሬ ታበላኛለህ፣ ይገባኝን ወግና ማዕረግ አትነሳኝም፣ የልጅነት ክብሩንም ትሰጠኛለህ። ነገር ግን ደግሞ በዛ በተገላቢጦሽ ሆኖ ባትኖር ግን ምን እሆናለሁ? ባትኖር ግን ይሄ ሁሉ ልመናዬ በየዕለት ጸሎቴ ባይሰማልኝ ካንተ ባይደርስ መልካም አደረግኩ እንጂ ሌላ ምን ጥፋት አለብኝ? ስለዚህም በየዕለቱ በመጸለዬ አንተ ካለህ የክብር አክሊል እደፋበታለሁ፣ ከሌለህ ግን መልካምን ነገር በማድረጌ መች እጸጸትበታለሁ ይላል ዘርዓ ያዕቆብ።